የ12 ዓመቱ ታዳጊ የምትንከባከበውን ሞግዚት ያፈቅራትና ያግታታል። አሽሊ የ17 ዓመት ወጣት ስትሆን ሉክ የተባለ የ12 ዓመት ታዳጊን በሞግዚትነት ትንከባከባለች። ታዲያ አንድ ቀን የሉክ እናትና አባት ምሽቱን ወደ ፓሪ ለመሄድ አስበው አሽሊን ሌሊቱን ልጃቸውን እንድትንከባከብላቸው ይጠሯታል። እሷም ተነስታ በሞግዚትነት ወደምትሰራበት ቤት ትሄዳለች። ሉክ ደግሞ ከጓደኛው ጋር ቪዲዮ ጌም በመጫወት ላይ ነበር። እሱም ለጓደኛው ሞግዚቷ አሽሊ እየመጣች እንደሆነ ይነግረዋል። በመቀጠልም ሉክ ለጓደኛው እንደሚያፈቅራትና ዛሬ አብሯት ማሳለፍ እንደሚፈልግ ይነግረዋል። ጓደኛው ግን በእድሜ እንደምትበልጠውና እንደማይሆን ያስረዳዋል። ነገር ግን አብሯት ለማሳለፍ እቅድ ካለው ሊያግዘው ቃል ይገባለታል። አሽሊ ወደ ቤት ትደርሳለች። የሉክ እናትና አባትም ዛሬ ምሽት እንደማይኖሩ ነግረዋት ምን ማድረግ እንዳለባት ያሳዩታል። ሉክ በእንቅልፍ ልቡ ስለሚሄድ በሩ ላይ እስራስ እንድታስቀምጥ ይነግሯታል። ይህ ደግሞ ሉክ መኝታ ክፍል ውስጥ ነበር ወይንስ አልነበረም የሚለውን በቀላሉ እንድታውቅ እንደሚረዳት ከነገሯት በኋላ ቤቱን ለቀው ይወጣሉ። እነሱ ከወጡ በኋላ አሽሊ ከፍቅረኛዋ ጋር ስልክ ማውራት ትጀምራለች። ፍቅረኛዋ ሊያገኛት እንደሚፈልግ ቢነግራትም እሷ ግን እንደማትችል ትነግረዋለች። ቤት ውስጥ ስትዘዋወርም በድንገት ሸረሪት አይታ ትደነግጣለች። ሸረሪቷን ይዛም ሉክን ትጠራውና እንዲገላት ትሰጠዋለች። እሱ ግን ወደ ሌላው ክፍል በመሄድ በድጋሚ ይለቃታል። ሉክም ወደ እሷ ጋር ሲመለስ እጅጉን ይናደዳል። ምክንያቱም አሽሊ በድጋሚ ከፍቅረኛዋ ጋር ስልክ በማውራት ላይ ነበረች። ሉክም ሙሉ ጠርሙስ ሻምፓይን ይዞ ወጥቶ መጠጣት ጀመረ። ነገር ግን አሽሊ ታየውና ትቀበለዋለች። በመቀጠልም የተከፈተውን የቤቱን የኋላ በር ተዘጋና ማብሰያ ክፍል ውስጥ ገብታ ስልክ እያወራች መጠጣት ጀመረች። ሉክም ወደ ማብሰያ ክፍል ውስጥ ገብቶ እየጠጣች መሆኑን አይቶ ይመለሳል። በዚህ መሃል የቤቱ ስልክ ይጠራል። አሽሊም አንስታ ስታወራ ዝም ይሏታል። እሷም ስልኩን ትዘጋና ከሉክ ጋር ፊልም ለማየት ወደ ሳሎን ትሄዳለች። ቁጭ እንዳለችም ሉክ ፍቅረኛዋ መጥፎ ስለሆነ አብራው እንዳትሆን ይነግራታል። እሷ ግን ሕፃን እንደሆነና ስለ እንደዚህ አይነት ነገር እንደማያውቅ ትነግረዋለች። አሽሊ ፒዛ ማዘዟን እንደረሳች ትነግረዋለች። ወዲያው ግን የበሩ መጥሪያ ይጠራል። አሽሊም ስትከፍተው ፒዛ ድራሽ ነበር። እሷም እንዳላዘዘች ትነግረዋለች። ነገር ግን ሉክ አባቴ ያዘዘው ፒዛ ይሆናል በማለት ይከፍለዋል። አሽሊ ፒዛውን ተቀብላ ስትዞር ከጎኗ ትልቅ የገና አባት ቅርጽ ነበር። በዛም ትደነግጥና ቅርጹን አውጥታ በር ላይ ታስቀምጠዋለች። በመቀጠልም ፊልሙን ማየት ጀመሩ። በዚህ መሃል ሉክ አሽሊን መነካካት ጀመረ። ወደሱ ስሜት ሊያመጣት ቢሞክርም እሷ ግን ሳትቀበለው ትቀራለች። ወዲያውኑም የአሽሊ ስልክ ይጠራል። የማታውቀው ስልክ ነበር። አንድ ሰውም እያያት እንደሆነ ይነግራታል። እሷም ወደ መስኮቱ በመጠጋት ብትፈልገው ምንም አይነት ሰው የለም። ወደ ቦታዋ ስትመለስ ሉክ ሻምፓይን እየጠጣ ነበር። አሽሊም በንዴት ተቀብላው ዞር ስትል ቅድም በር ላይ ያስቀመጠችው የገና አባት ቅርጽ በመስኮት በኩል መጥቷል። እጅጉን ትደነግጣለች። ሉክንም ስልክ ቶሎ እንዲሰጣት ትጠይቀዋለች። እሱ ግን አውቆ ስልኳን ወርውሮ ውሃ ውስጥ ይከተዋል። እዚህ መሃል በሩ ተንኳኳ። ወዲያውኑ የሉክ ጓደኛ ሮጦ በመግባት ሉክን ይዞት ይወድቃል። አሽሊም ተናዳ እየተቆጣች እያለ በድንገት የቤቱ የላይኛው ክፍል መስታወት ሲሰበር ይሰማሉ። በመደናገጥም ቢላ ታነሳና አብረው ወደ ላይኛው ክፍል ይወጣሉ። ሲደርሱም በጡብ የተሰበረ መስታወት ያገኛሉ። አሽሊም በቤቱ ስልክ ለመደወል ስትሞክር የቤቱ ስልክም ሆነ ኢንተርኔት ተቋርጧል። ሉክና አሽሊ እርዳታ ለማግኘት ወደ ታች ሲሮጡ የአሽሊ መኪና ጎማ በቢላ ተወግቶ ነበር። የሉክ ጓደኛ መስታወት የተሰበረበትን ድንጋይ ይዞ ይመጣል። ድንጋዩ ላይም ቤቱን ጥለው ከወጡ እንደሚሞቱ ተጽፎበታል። ጓደኛው ግን አውቆ ወጥቶ ይሮጣል። ነገር ግን የጥይት ድምጽ ይሰማና ይወድቃል። አሽሊም እጅጉን ትደናገጥና ሉክን ይዛው ወደ ላይኛው የቤቱ ክፍል ወጣች። ለመደበቅ ሲሞክሩ ግን ክፍል ውስጥ በርካታ ሸረሪቶች በመኖራቸው ተደናግጠው ወደ ኋላ ስትሄድ ትወድቃለች። ከፎቁ ላይ ከመውደቋ በፊት ግን ሉክ ይይዛትና ያተርፋታል። በመቀጠልም አባቱ ክፍል ገብቶ መሳሪያ ያነሳና ይዟት ይደበቃል። ከትንሽ ቆይታ በኋላም ማስክ ያደረገ ሰው መሳሪያ ይዞ ወደ ተደበቁበት ክፍል ይመጣል። ሁለቱም እጅጉን ይደናገጣሉ። አሽሊ ግን በደንብ ስታስተውለው ያደረገው ማስክ የሉክን ነበር። በንዴት ከተደበቀችበት ትወጣና ማስኩን እንዲያወልቅ ትጮህበታለች። እሱም ማስኩን ሲያወልቀው የሉክ ጓደኛ ነበር። አሽሊ ከመጠን በላይ ትናደዳለች። ሉክን በንዴት ሰድባ ቤቱን ለቃ መሄድ አስባ ወደ በሩ በመሄድ ላይ ሳለች ሉክ ከኋላዋ መጥቶ ይመታትና ከደረጃ ላይ ትወድቃለች። ወዲያውኑም ራሷን ትስታለች። በቀጣይ አሽሊ ስትነቃ ከወንበር ጋር ታስራ ነበር። ሉክም ትሩዝ ኦርደር እንድትጫወት ያስገድዳታል። እሷም ሉክን የሚያደርገው ነገር ለበርካታ ጊዜያት እሱንም ቤተሰቦችንም እንደሚያሳስራቸው ትነግረዋለች። እሱ ግን ብልጥ እንደሆነና በቀላሉ ከዚህ ነገር ማምለጥ እንደሚችል ይነግራታል። በመቀጠልም የሉክ ጓደኛ የአሽሊን ጡት ለመንካት ይጠጋል። ነገር ግን ሉክ መንካት እንደማይችል ይነግረውና ይጣላሉ።
ሉክም ጓደኛውን ለማውራት ወደ ማብሰያ ክፍል ይዞት ይሄዳል። በዚህ መሃል አሽሊ የተቀመጠ ባትሪ አንስታ በዛው አካባቢ ለነበሩ ጎረቤቶች ምልክት ትሰጣቸዋለች። ነገር ግን ሉክ ቶሎ ይመጣና ያስቆማታል። በመቀጠልም ሁሉንም ነገር ሊያስረሳትና ረጅም ሰዓት ሊያስተኛት የሚችል መጠጥ እንድትጠጣ ያስገድዳታል። ነገር ግን አሽሊ ጠርሙሱን መታ ታስጥለውና ይሰበራል። ሉክም ይናደዳል። በዚህ መሃል የበሩ መጥሪያ ይጮሃል። አሽሊ እንዳትጮህ በደንብ ካሰሯት በኋላ ሉክ ሙዚቃ በደንብ ይከፍትና ወደ በሩ ይሄዳል። በሩ ላይም ሉክ ራሱ ለመጥፎ ስራው ሲል በአሽሊ ስልክ ደውሎ የጠራው ግለሰብ ነበር። ሰውየውም በአሽሊ ስልክ መልእክት ተልኮለት ሊያት እንደመጣ ይነግረዋል። ሉክ ግን እንደማትፈልገውና እንዲሄድ ይነግረዋል። እሱም ከመሄዱ በፊት ለአሽሊ ያዘላትን አበባ እንዲሰጥለት ይጠይቀዋል። ሉክም አበባውን ለመቀበል በሩን ሲከፍት ሰውየው በኃይል ወደ ቤት ውስጥ ይገባል። በዚህ መሃል አሽሊ የተሰበረ ጠርሙስ ለማንሳት ስትል ራሷን ትጥላለች። የሉክ ጓደኛ ሳያነሳት ቶሎ ብላም የተሰበረውን ጠርሙስ ትይዛለች። ሉክም ለሰውየው አሽሊ ፎቅ ላይ እንደሆነች ይነግረዋል። እሱም እየፈለጋት ወደ ፎቅ ላይ ሲወጣ ሉክ ክፍል ውስጥ በመግባት የቤዝቦል መጫወቻ ይዞ ወጥቶ ይመታውና ይጥለዋል። በወደቀበት ደጋግሞ ሊመታው ሲሞክር ግን መምቻውን ይይዝበታል። ሉክም ለማምለጥ ሲሞክር ይከተለዋል። ነገር ግን ሉክ በያዘው ስራስ የሰውየውን ጉንጭ ይወጋዋል። ሰውየውን በንዴት የቤዝቦል መጫወቻውን አንስቶ ሊመታው ሲል ከኋላው የሉክ ጓደኛ መሳሪያ ይዞ ይመጣና የያዘውን እንዲጥልና እንዲንበረከክ ያደርገዋል። ሉክም ቶሎ ተነስቶ ይመታውና ራሱን ያስተዋል። ሰውየውንም ይወስዱትና ከአሽሊ ጋር አብረው ያስሩታል። አሽሊም ሉክ በሷ ስልክ ደውሎ እንደጠራው ስታቅ እጅጉን ትናደዳለች። የሉክ ጓደኛም ቢሆን ይሄ የሉክ እቅድ መሆኑን አላወቀም ነበር። በዚህም እጅጉን ይናደድበታል። በመቀጠልም ሉክ አሽሊን አስገድዶ ፍቅረኛዋ ጋር እንድትደውልና እንድትጠራው ለማድረግ ቢሞክርም እምቢ ትለዋለች። እሱም በራሱ ደውሎ ይጠራዋል። በዚህ መሃል አሽሊ አንድ እጁ የታሰረበትን ይዛው በነበረው ስባሪ ጠርሙስ ትበጥሰዋለች። ሉክ ሲመለስም ከአሽሊ ጋር አብሮ የታሰረው ሰው እሷን እንዳያት ሲል አውቆ ሽንቱን ላይ ይሸናል። እነሱም እሷን ትተው እሱ የሸናበትን ማጽዳት ጀመሩ። ከጨረሱ በኋላ ያጸዱበትን ለመጣል ወደ ውጭ ሲወጡ በፍጥነት የታሰረችበትን መበጠስ ጀመረች። በመሃል ሉክ ዊድ ይዞ ይመጣል። የታሰረውንም ሰውዬ እንዲያጨስ ያስገድደዋል። ሉክም እያስጨሰው ይስቃል። በመቀጠልም ሰውየውን ሊጫወቱበት ቤቱ መሃል ላይ ይወስዱታል። በዚህ ሁሉ መሃል አሽሊ ራሷን በማስለቀቅ ላይ ነበረች። ቀለም የተሞላበት ቆርቆሮ በማሰር ሰው በዚህ ከተመታ ምን እንደሚሆን ለመሞከር በሚል ሉክ ቆርቆሮን ይወረውረዋል። ጓደኛው ግን በዚህ ነገር ደስተኛ ባለመሆኑ እንዲያቆም ይነግረዋል። በዚህ በመከራከር ላይ ሳሉ አሽሊ ራሷን አላቃ ሽጉጥ ታነሳና ሉክ ላይ ደቅናበት እንዲያቆም ትጠይቀዋለች። እሱ ግን እያሾፈባት የቀለም ቆርቆሮን ወርውሮ ያሰሩትን ሰው ይገለዋል። አሽሊም ሰውየው ሲሞት በማየቷ እጅጉን ትደነግጣለች። ለመተኮስ ስትሞክርም የያዘችው መሳሪያ ውስጡ ባዶ እንደሆነ አወቀች። ለማምለጥም ትሮጣለች። ከኋላዋ ግን የሉክ ጓደኛ ተከትሏት ይመጣና ይይዛታል። በመታገል ላይ ሳሉ በወንበር ትመታውና ታመልጠዋለች። ለገና የተሰበሰቡ ሰዎች አይታ ወደ እነሱ ትሮጣለች። በመሃል ግን ሉክ ወርውሮ ይመታትና ሰዎቹ ሳይዋት ትወድቃለች። ሉክም ሰዎቹን ለማረሳሳት ወደ እነሱ በመሄድ አዋርቷቸው ይመለሳል። በመቀጠልም አሽሊን በገና መብራቶች አስሮ ቤት ውስጥ ያስቀምጣታል። ሉክ የአሽሊ ፍቅረኛ እየመጣ እንደሆነና ጓደኛው እንዲቆጣጠራት ነግሮት ይወጣል። በዚህ መሃል የአሽሊ ፍቅረኛ መጣ። አሽሊ ለመጮህ ብትሞክርም አፏን አፍኖ ይዛታል። ከዚህ በኋላ ፍቅረኛዋ በር ላይ እንደቆመ ሉክ ከኋላው ይመጣና ለፍቅረኛዋ አሽሊ የጻፈችው ደብዳቤ እንደሆነና አንብቦ ሲጨርስ እንደምታገኘው ነግሮት ይሄዳል። እሱም አንብቦ እንደጨረሰ ሉክ ከኋላው መጥቶ ከዛፍ ጋር ባሰረው ገመድ አንቆ ይገለዋል። በዚህ መሃል አሽሊ ከሉክ ጓደኛ ጋር እያወራች ነበር። እሷም ሉክ ጥሩ ጓደኛ እንዳልሆነና እንዲፈታት ትማጸነዋለች። እሱም ብዙ ካሰበ በኋላ ይቅርታ ጠይቋት መፍታት ጀመረ። በመሃል ግን ሉክ ይደርስና በመሳሪያ መጥቶ ይጥለዋል። ጓደኛውም ይሞታል። ጓደኛው ከሞተ በኋላ ሉክ ከአሽሊ ጎን ሆኖ ትከሻዋ ላይ ይተኛል። በመቀጠልም የቤተሰቦቹ መምጫ ሲቃረብ አሽሊን ወግቶ ለመግደል ያስባል። እንዳሰበውም ከወንጀሉ ለማምለጥ ሲል አሽሊን ይወጋታል። በመቀጠልም የቤተሰቦቹ መምጫ ሲቃረብ አሽሊ መሞት እንዳለባት በማሰብ ይወጋታል። ሉክም ራሱን ከዚህ ሁሉ ወንጀል ለማውጣት የአሽሊ ፍቅረኛ የእጅ አሻራ ሁሉም ነገር ላይ ያኖረዋል። ጓደኛው የተገደለበት መሳሪያ ላይ ሳይቀር የአሽሊን ፍቅረኛ የእጅ አሻራ ያስቀምጥበታል። ሉክ መጀመሪያ ወላጆቹ እንዳደረጉት እስራሱን በሩ ላይ አስቀምጦ ይዘጋውና በመስኮት ገብቶ የእንቅልፍ መድኃኒት ወስዶ ይተኛል። እናትና አባቱ ወደ ቤት ሲገቡ እጅጉን ይደነግጣሉ። ለፖሊስም ደውለው ያሳውቃሉ። ሮጣውም ወደ ሉክ ክፍል ሲገቡ ሉክ ተኝቶ ነበር። እናቱም ከተኛበት አንስተው አቅፋው አሽሊ የደረሰባት ጉዳት ከፍተኛ ቢሆንም በህይወት እንዳለች ትነግረዋለች። እሱም እጅጉን ይደነግጣል።
በመስኮትም አሽሊ ወደ ሆስፒታል ስትሄድ ያያታል። አሽሊ ከነቃችም ወንጀለኛ ሊባል እንደሚችል በማሰብ አሽሊን ሆስፒታል ውስጥ ሊገላት በማሰብ እናቱን ወደ ሆስፒታል እንድትወስደው ሲጠይቃት ፊልሙ ያልቃል። በቀጣይ በአዲስ ፊልም እስክንገናኝ ሰላም ሁኑ።